እስኪ ቤታችን ጣይም ብሮ ጂሰስ ጋይስ እንግዲህ የነቤት እንደምታዩት በጣም ሰፊ ነው፣ በጣም ያምራል እና አስቡት የዚህ ወጣት ልጅ ቤት ሰብስክራይብ አድርጉና እኔ ልስራ። ያው የነቤት ልጅ ነው እንደጨርስ በጣም ያምራል። ሰላም ሰላም ዩቲዩብ እንዴት ናችሁ? ኤርሚ ቢግ ብር ተመልሷል። ቀውጢ በሆነ ቪዲዮ ይላል። እሺ ዛሬ እንግዲህ ያለሁት ከአዲስ እንግዳ ጋር ነው። እሺ እንግዳው ስምን አስተዋውቅልን። What's good everybody? Come on my boy, ሞቅ ደመቅ አድርገው እስኪ። እንዴ ናችሁ? በቃ ከች ብለናል። ቲክቶክ ላይ ያረጋችሁ ነው አይደል? ቲክቶክ ላይ ነበር። ቲክቶክ ላይ እንዴ? እስኪ የምታውቁት ኮሜንት ላይ የምታውቁት ኮሜንት ላይ እስኪ ኮሜንት ላይ የምታውቁኝ አንድ የማታውቁኝ ደግሞ ማወቅ የምትፈልጉ እና ያው ዛሬ ከክብሮም ጋር አዲስ ቤቱን እንግዲህ ወጣት ነው እንደምታዩት ምናምን በቃ መቀየር አለብኝ ብሎ ካለበት ቤት ወጥቶ አዲስ ቤት አመቻችቷል ምናምን ነገር እና እስኪ ሄደን እንይለት። አዲስ ነው ምንም ነገር የለውም ቤት ውስጥ ምናምን እሱን ነው ዛሬ ቼክ የምናደርገው። ውሏችን ምን ይመስላል የሚለውን ከኛ ጋር እናሳያቸዋለን ማለት ነው። ሶ ምን ያርጉ አንድ ነገር እንዳይረሱ ብሮ ታፕ ሰብስክራይብ አይ የቲክቶክ ሰው እንደዚህ ነው። ታፕ ነው በቃ ሰብስክራይብ አድርጉ። ቤተሰብ ሁኑ ምናምን ነገር የአዳዲስ እንግዶችን ሁሌ እኔ ይዤ እመጣለሁ። ምርጥ ጊዜያዊ ምናምን እንሰጣለን። በቃ ብቻ ሰብስክራይቡ ይውጣ። come on guys ሰብስክራይብ አድርጉ። በቃ አያስከፍልም እና በቃ ውሏችንን ኤንጆይ አድርጉት። ከእናንተ ጋር ሆነን ረጅም ጉዞ ነው እንግዲህ የምንጓዘው። እስኪ አብራችሁን ቆይ ይመቻችሁ። ቪዲዮ ኦልሞስት 30 ደቂቃ ሆነን እየተጓዝን ነው እንደርስ አልቻለን። በቃ እንጃ አንድ ላይ ነው የምናየው። እኔ ራሱ ቤቴን አላየሁትም። እስቲ በጋራ በመሆን እናየዋለን። የእሱ ራሱ ገና ቼክ አላደረገውም። ፍሬሽ ነው ቤቱ ገና ምንም እቃ የለውም፣ ባዶ ነው በቃ። እስቲ እኔንና እናንተን ነው እየጠበቀ ያለው። አይገርማችሁ? በጉጉት በአሞራ በጭልፊት ነው እየጠበቀ ያለው ቤቱ። ገባር ነው። እዚህ ጋር ኤርሚ አለች፣ እዚህ ጋር ትሄዳለ ከማን እኔ መልክ ምን አስበህ ነው እንደዚህ ሩቅ የሆነ ያገድ ቂጥ ነው የሚባለው? ያገድ ነጠል ብዬ ነው የምኖረው። ገብታ ነጠል ብዬ ረብሻ አትወድም ማለት ነው እንዴ? ጫጫታ የሌለበት ኧረ ይመችህ እንዴ። በጣም ተጓዝን እኮ በየ ኤርሚቷ ታታሪነት መልክ ቢኖረው ኤርሚ ኧረ ተው ሙድ አትያዛ እንዴ። የምሬን እኮ ፋሚሊ እንግዲህ በጣም ከረዥም 2 ሰዓት ሹፌሩ ራሱ ደክሞታል። በጣም ከረዥም ጉዞ በኋላ ደርሰናል። እስኪ ቤታችን ጣይም ብሮ ጂሰስ እስኪ መብራቱን አውር። በጣም ሰፊ ነው እንዴ? እቃ የለውም። ኦኬ ዋው በፈረስሽን ይዘሽ ነሽ። ና ብሮ ና በየስም በቃ ያበደ በጣም ሰፊ ቤት እዚህ ደረጃ ላይ ከማን እስኪ መብራቱን አብሮ መብራቱ እሱ የቶለታችን እናሳይ። what damn bro guys እኔ እንደዚህ ነበር የምፈልገው። እባካችሁ ብር አዋጡልኝ። እኔም ይሄ ነገር ሆቴል ነው ቤት ነው ማለት like it looks like a hotel room ሆቴል ይመስላል አይደል? ቤት ነው ግን ቤት ነው ፍላት ስቱዲዮ ኦኬ። እኔ እኮ ያለ ነው ሶስተኛ ፎቅ ላይ ነው ጋይስ። ፍሪጁን እዩት እዚህ ጋር። አረ መብራቱን አብሩት እስኪ። የቤቱ መብራት የቱ ጋር ነው ያለው? የቤቱ መብራት ማንም አያውቀውም። አዲስ ነን። እስኪ አልበራም እድነ ናይስ ጋይስ እዩት ምን አይነት ቤት እንደሆነ። ጀለስ በቃ ይገባታል። እውነት በጣም ታታሪ ሰራተኛ ጋር ነይ እውነት ልድገምሽ ያዳዳ ልጅ መልሻባ ያስታውቃል። የተለፋበት ቤት ነው ማለት። ስፋቱን እዩት ጋይስ። ከዚህ ማለት ነው
እዛ ድረስ ዳይም ያለውን ርቀት ይዩት። እግዚአብሔር በጣም ሰፊ ነው ቤቱ። የሌለ ያበደ ማለት ነው። ቪው እስኪ ቪው ላሳያችሁ። ጎረቤቶቹን እዩዋቸው። እዛ ጋር ቴስላ ምናምን ያለው ጭዌው ከባድ ነው። ቴስላ ምናምን ጂሰስ በጣም ያፍታም ኔበርሁድ ነው። እዚህ ጋር ደግሞ ሌላ ሬንጅ ሮቨር ምናምን ቮልክስዋገን ነው ያለው። ዳያም ብሮ ጂዞስ እና እስኪ ምንድን ነው ደግሞ የምታሳይኛ? ታውቃላችሁ የቤት ስክሪን ሁሉ አለ። እስኪ ምንድን ነው ቪው ካሜራ ሰው ከውጭ ሲመጣ ነው። ሄሎ አሁን ይሄ ማለት ነው ከውጭ ያለው ቪው ነው። ብራዘር ምን አይነት ቤት ነው? አንቺም ማስገባ በቃ ተመርምራችሁ ምናምን ነው። አሁን ባስ እያለፈ እያየን ነው ከቤታችን ነው ማለት ውጭ ያለውን ነገር ሙሉ ማየት ይችላል። በኢየሱስ ብራዘር እኔ ሻርክ እንደዚህ አይነት ቤት ነው የምፈልገው። ታውቃለህ? እንግዲህ እግዚአብሔር ይመስገን ከማለት እኔ ደስ ብሎኝ እንግዲህ ሀሳባችን ደግሞ ምንድን ነው? ካስገባበት ምናምን በኋላ ፎቶ ከተገጠመት በኋላ ሲዲ ምናምን ከገባበት በኋላ ነው ያስገባኝ። ሲዲ ምናምን ከገባ በኋላ ደግሞ ይህን ቤት ሪቪው እናደርገዋለን። ቪው ከዚህ እናሳያቸው። ጂሰስ ክራይስት እንዳለ ያለው ሀብታም ጂም አለ ምናምን መኪኖችን እያቸው እዛ ጋ ያሉትን እስኪ ዙም ኢን አድርጓል። ዙም ኢን አድርገህ አሳያቸው ያሉትን መኪኖች እያዩዋቸው ነው። ፊት ለፊት ደግሞ ፊትነስ አለ። ይኸውልህ ጂም አለ እዚህ ጋር ትሩ ጂም ስቱዲዮ 36 ነው ወሬቨር ብቻ ፊትነስ ማዕከል ነው። ያ እና ደግሞ እዚህ ጋር ስትመጡ አስቡት ሲንኮ አለ እዚህ ጋር። አንድ የገረመኝ ነገር ላሳያችሁ ጋር። አንድ የገረመኝ ነገር ምንድን ነው? እቃ ማጠቢያ ያለው የቤት ብራዘር እኮ ወጣት ነው መስራት ይችላል፣ ግን እቃ ማጠቢያ ሁሉ አለ። ይልች አስቡ። ፍሬሽ ነው፣ አዲስ ነው፣ አዲስ እንደተገጠመለት ነው። በጣም ይከብዳል። ብቻ ብዙ ነገር አለ ጋር። እዚህ ጋር ደግሞ እቃውን ማስቀመጥ ይችላል። I don't know, it's crazy። እዚህ ጋር ደግሞ ምንድን ነው የጭስ የሚስብ ነገር ሁሉ አለው። በጣም ሌክዠሪ ነው ላይ። ይሄ ደግሞ ገምቱ ምንድን ነው? ፍሪጅ። it's impossible ፍሪጅ ነው ጋይስ፣ ምንም ያልተነቀ አዲስ ፍሪጅ። that's crazy። እዚህ ጋር ከታች ደግሞ ፍሬዘሩ አለ ምናምን። ብቻ ደስ ይላል ማለት ኮንግራቹሌሽን ነው። አመሰግናለሁ በጣም እግዚአብሔር ከልቤ ነው። እኔ ጊዜ ነው ምን ዳራስ እና አንተ አግኝተው በማየቴ አንተ እየኖርክበት በማየቴ በጣም ደስተኛ ነኝ። አመሰግናለሁ። ምን ትላለህ? ለወጣቶች ይሄንን ቪዲዮ ለሚከታተሉ ወጣቶች ምናምን ለጎልማሶችም ምን ትላለህ? አይ እውነት ትክክለኛ ነገር ምን እላለሁ መሰለህ፣ ሁልጊዜ ለዚህም ምናምን ሳይሆን በቃ የሆነ ጥሩ አመለካከትና ጥሩ ስብዕና አለ ለሰው ብቻ ሁልጊዜ ጥሩ ተምሮ በቃ ፈጣሪ በዛው ልክ ይመርቃል፣ ይባርኩኛል። እናንተንም ይባርካችሁ። ሰብስክራይብ አድርጉ። ይመቻችሁ። ኤርሚቷ ቤቱን እንዴት አየሽው? ቤቱ በኢየሱስም በጣም ያበደ የሚያምር በቃ እዩት እስኪ ይሄንን ቢልዲንግ አሳያችሁ እስኪ። አብዛኛው ነገር አዲስ ነው ምናምን በጣም ደስ ይላል። እና ደግሞ ለወጣት ደስ ይላል። ምክንያቱም ኢቭን ያሉት ጎረቤቶቹ ምናምን ባለሀብት ናቸው። ቴስላ በቃ ፌራሪ ምናምን ሬንጅ ሮቨር ነው የሚሆነው። በጣም ሞቲቬትድ ሆኖ ነው የሚኖረው ሰው። ለሱ በጣም ጥሩ ነው። ኮንግራቹሌሽን አጌን ዋንስ አጌን ማይ ብሮ። ቴንክ ዩ አፕሪሺየት። በጣም ደስ ይላል። በርቺ፣ ጠንከረ ስራ፣ ላይፍን ኢንጆይ አድርግ። ደስተኛውን ሰምር ደግሞ እየመጣ ነው። ሞር እንዝናናለን፣ እንኖራለን። ሰብስክራይብ አድርጉ። እናንተን እናዝናናችኋለን። ይመቻችሁ። ሰብስክራይብ አድርጉ። ፋበሉ ከኛ ጋር በቃ እዚህ ጋር ደርሰናል። እንግዲህ ፋሚሊ ፕላስ ቤታችን እንዴት ነው? በውሃ ይለቅ ነው የሚባለው? በውሃ ይለቅ፣ በጠጅ ይለቅል፣ በወይን ይለቅ። ያ ቤቱ እንግዲህ ሀሳብ አስተያየታችሁን ስለ ቤቱ ምን እንደተሰማችሁ ስታዩት ምን አይነት ነገር እንዳጋጠማችሁ ነርቨስ ሆናችኋል? ክብርና ምስጋና ፍቅርና ሰላም ወደ ቤታችሁ እንደዚህ ሰተት ብሎ ይግባ። አሜን። ሰተት ብሎ ይግባ። ቲክቶክ ላይ አለው እያለ ነው ኬባ። ስም ማን ነው ቲክቶክ ላይ? ቆይ ቲክቶክ ላይ ክብሮም 34
ብሎ እንትን ካሉ ከዛው ሰርች አድርጉት። ዩዘር ምናምን ይሄ ማለት 34000 ፎሎወር ያለው ካለ የኔን ይሄ ፎሎወሮቼ እየተከተሉኝ ነው። ለምን መሰላችሁ? ሊገሉኝ ነው የሚከተሉኝ ያሉት እና አዲስ ፎሎወር እንፈልጋለን። አዲስ ፎሎወር ይፈልጋል። ሶ ፎሎ አድርጉት ቲክቶክ ላይ ፎሎወር እንፈልጋለን። ይሄ ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄን ቪዲዮ ደግሞ ለወዳጅ ለዘመዶቻችሁ ሼር አድርጉትና ሌላ በቃውጢ በሆነ ቪዲዮ እንመለሳለን። ሼር አድርጋል አንተኛ እስኪ ማን ነው እዛ ጋር ሼር አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ።